እጅግ አስደናቂ ሰዓት። ጊዜው እንደ አሮጌ ሰዓት እጆቹን ቀስ ብሎ እያንቀሳቀሰ ነበር። የሁለት ሀገራት ህልም በአንዲት ኳስ ውስጥ ተጠቅልለው እንደ ብርጭቆ ጠርዝ ላይ ተቀምጠው ነበር። ስፔን ኳሷን በትዕግስት እንደ ጥበበኛ ሳሌ የመጨረሻውን ቀለም ለማኖር ቋምጣለች። ከዛም ፔድሮ ፖሮ በቀኝ ክንፍ ነፍስን ተወዳድሮ እንደሚሮጥ ፈረስ ወደፊት ተምዘገዘገ። አንድ እይታ፣ አንድ እስትንፋስ። ከዚያ ኳሷ ከእግሩ ተላቃ ወደ ሰማይ ተነሳች። እንደ ነጭ ወፍ በስታዲየሙ ላይ ተንሳፈፈች። በዚያ ቅስፈት ኒኮ ዊሊያምስ ከሁሉም በላይ ከፍ አለ። ወደ ጎል አልመታትም። ይልቁንም በግንባሩ እንደ ኦርኬስትራ መሪ ለመጨረሻ ዜማ ወደ ኋላ አመቻቻት። በዚያ ቦታ ፌራን ቶሬዝ እየጠበቀ ነበር። ይህ ቅስፈት ለእርሱ የተጻፈ እጣ አይመስልም ነበር። ቶሬዝ ግራ እግሩን ሲያወዛወዝ እንደ ቀስተኛ የሚለቀቀውን ፍላጻ አስታወሰ። ኳሱ ከእግሩ ተነስታ እንደ መብረቅ አየሩን ቀደደች። ዲቡ ማርቲኔዝ በተስፋ ዘለለ። ነገር ግን ተስፋ ከኳሷ አንድ እርምጃ ዘግይቶ ነበር። መረቡ ተንቀጠቀጠ። ጎል! ስፔን 1 አርጀንቲና 0። መረቡ ሲንቀጠቀጥ የስፔን ህልም ነቃ። የአርጀንቲና ተስፋ ግን እንደ ጠዋት ጤዛ በፀሐይ ቀለጠ። የፊፋ ዓለም ዋንጫ ፍጻሜ ነው። በስፔንና በአርጀንቲና መካከል የተካሄደው ጨዋታ እጅግ ልብን ያንጠለጠለ፣ በመጨረሻው ደቂቃ 90 ደቂቃ ሙሉ ጎል ያልገባበት፣ ከዛም ወደ ተጨማሪ 30 ደቂቃ ያመሩ ሲሆን የመጀመሪያው 15 ደቂቃም ያለ ግብ ተጠናቀቀ። ከዚያም በኋላ 103ኛው ደቂቃ ላይ ፌራን ቶሬዝ ስፔንን ቀዳሚ ያደረገ። አንዳንድ ጊዜ እግር ኳስ የሚያሸንፈው ቡድንን ብቻ አይመርጥም፣ ታሪክንም ይፈትናል። 106ኛው ደቂቃ አልፏል። መረቡ ተንቀጠቀጠ። የስፔን ደጋፊዎች ሰማይን በጩኸት ሞሉት። ነገር ግን ካሜራው ከደስታው መካከል አንድ ፊት ፈለገ። የሚጮህ ሳይሆን የሚያለቅስ ሳይሆን ዝም ብሎ የቆመ ፊት። ሊዮኔል አንድሬስ ሜሲ የዓለም ዋንጫን አንድ ጊዜ አንስቶ የነበረው ንጉስ ዛሬ ደግሞ እያንሸራተተ የሚመጣውን ዋንጫ በአይኑ እያየ ነበር። አይኖቹ በሜዳው ላይ ነበሩ፣ ግን ሐሳቡ ከዓመታት በፊት ወደ ነበረው ጉዞ ተመልሶ ነበር። ከወጣትነቱ ከተሸነፈባቸው ፍጻሜዎች እስከ ዋንጫ ያነሳበት ቀን። ዛሬ ደግሞ ሌላ ፍጻሜ በፊቱ ቆሞ ነበር። እሱ አልተናገረም፣ ግን ዝምታው ከሺዎች ቃላት በላይ ይናገር ነበር። የአርጀንቲና ተጫዋቾች ወደ እርሱ ተመለከቱ። ምክንያቱም አንዳንድ መሪዎች በቃል አይመሩም፣ በመገኘታቸው ብቻ ይመራሉ። ሜሲ ቀስ ብሎ እጆቹን አጨበጨበ። ለተቃዋሚው ክብር፣ ለቡድን አጋሮቹ ማበረታቻ፣ ለእግር ኳስ ደግሞ ፍቅር። ምክንያቱም እውነተኛ ታላቅነት ሁል ጊዜ በማሸነፍ ብቻ አይለካም፣ በሽንፈት ጊዜ በምታሳየው ክብርም ይለካል። እናም የፍጻሜ ፊሽካ እስኪነፋ ድረስ ሜሲ ተስፋን አልለቀቀም። ምክንያቱም ንጉሶች ዋንጫን ሲያነሱ ብቻ አይታወሱም፣ ዋንጫ ሲያመልጣቸው እንዴት እንደቆሙም ይታወሳል። ታዲያ በሌላ በኩል አንዳንድ ተጫዋቾች ታሪክን ያነባሉ፣ አንዳንዶች ግን ታሪክን ይጽፋሉ። የስፔን ተጫዋች ዋንጫን እያነሱ ነው፣ እንዴት እንደቆሙ ይታወሳሉ። ጨዋታውም በ1-0 በስፔን መሪነት ተጠናቀቀ። ዋንጫው የስፔን መሆኑ ታወቀ። አንዳንድ ተጫዋች ታሪክን ያነባሉ፣ አንዳንዶች ግን ታሪክን ይጽፋሉ። የስፔን ተጫዋቾች ዋንጫውን እያነሱ ነው፣ የደስታ እንባ፣ የድል ጩኸት። በዚያ መካከል ግን የሰዎች አይን ወደ አንድ ወጣት ተጫዋች ተመለሰ። ላሚን ያማል ይሰኛል። እድሜው ገና ወጣት፣ ነገር ግን የሚጫወተው አንድ ዓመታት ልምድ ያለው ተጫዋች ነበር። በዚያ ዓለም ዋንጫ ፍጥነቱ ተከላካዮችን ፈትኗል፣ ድፍረቱ ደግሞ ዓለምን አስደንቋል። ኳሱ እግሩ ላይ ስትደርስ ደጋፊዎች ከመቀመጫቸው ይነሳሉ። ምክንያቱም ያማል የሚቀጥለው እርምጃ ምን እንደሚሆን ማንም አያውቅም። አንድ ማለፍ፣ አንድ ድሪብል፣ አንድ ፓስ ወይ ደግሞ የማይጠበቅ ጎል። ይህ ዋንጫ ለስፔን የአሁን ድል ብቻ አልነበረም፣ ለዓለም አንድ መልእክት ነበረው። የስፔን የወደፊት ብርሃን እዚህ አለ። ዛሬ ላሚን ያማል ከዋንጫው ጋር
ፈገግ ብሎ ፎቶ ተነሳ። ነገር ግን ምናልባት ይህ የመጨረሻው አይሆንም። ምናልባት ይህ የአዲስ ዘመን መጀመሪያ ብቻ ይሆናል። ምክንያቱም አንዳንድ ኮከቦች በዓለም ዋንጫው ሜዳ ላይ ይበራሉ። ላሚን ያማልም የዚህ ብርሃን አንዱ ሆኗል። የፊፋ ዓለም ዋንጫ በዚሁ አላበቃም። ወርቅ የሚያበራ ዋንጫ ብቻ አይደለም። ፍጻሜው ሲያበቃ ጨዋታው ይበቃል። ታሪክ ግን የሚጀምረው ከዚያ በኋላ ነው። የሜዳው ጨዋታ ቀስ በቀስ እየተረጋጋ መጣ። አረንጓዴው ሜዳ አሁን የፉክክር ሜዳ ሳይሆን የክብር መድረክ ሆኗል። አንድ በአንድም የዓለም ዋንጫውን ያደመቁ ኮከቦች ወደ መድረክ ተጠሩ። የመጀመሪያው ሽልማት የምርጥ ወጣት ተጫዋች ሽልማት ነበር። ስሙም ሲጠራ ፓው ኩባርሲ ነበር። ወጣት ነው፣ ግን በሜዳ ላይ ያሳየው ብስለት ከእድሜው ይበልጥ ነበር። የቀጣዩ ኮከብ ምናልባት ይሆናል። ከዚያም የምርጥ ግብ ጠባቂዎች ሽልማት ደረሰ። ኡናይ ሲሞን። አንዳንድ ጊዜ የሻምፒዮን መንገድ በጎል አይገነባም፣ በማዳን ይገነባል። ያዳናቸው ኳሶች ስፔንን ወደ ዋንጫው አደረሱት። ከዚያም የጎል ንጉስ ተጠራ። ኪሊያን ምባፔ 10 ጎሎች፣ 10 ጊዜ ደጋፊዎችን ከመቀመጫቸው ያስነሳ ኮከብ። ጎልደን ቡት የጎል አዳኙ እጅ ገባ። ከዚያም ደግሞ የመድረኩ ብርሃን ሁሉ ወደ አንድ ተጫዋች ተሰበሰበ። ጎልደን ቦል የውድድሩ ምርጥ ተጫዋች ሮሪ። እሱ ብዙ ጊዜ የሚታየው ጎል ሲያስቆጥር አይደለም፣ ግን ጨዋታውን የሚያስኬደው ልብ ነበር እንጂ ያንዳንዱ ፓስ፣ ያንዳንዱ እንቅስቃሴ፣ ያንዳንዱ ውሳኔ የስፔንን ጉዞ የመራ ነበር። በመጨረሻም የፌር ፕሌይ ሽልማት ኔዘርላንድ አሸነፈች። ምክንያቱም እግር ኳስ ማሸነፍን ብቻ አያስተምርም፣ ክብረንም ያስተምራል። ታዲያ እንዲህ ያለ ከአንድ ወር በላይ የቆየው የዓለም ዋንጫ ጉዞ በእነዚህ ኮከቦች ታሪክ ተደምድሟል። አንዳንድ ሽልማቶች ብረትን ይሰራሉ፣ ነገር ግን በታሪክ ይቀረጻሉ። የምንጊዜም የማይረሳው የ2026 በ3 ሀገሮች የተዘጋጀው የዓለም ዋንጫ ፍጻሜ ነበር። በአርጀንቲናና በስፔን መካከል በ106ኛው ደቂቃ የስፔንን ታሪክ የቀየረ የፌራን ጎል። ውድ የአሜን ስፖርት ተከታታዮች እስከ መጨረሻው አብራችሁ ስለቆያችሁ እናመሰግናለን። ቀጣይ ቪዲዮ እንዲደርሳችሁ ሰብስክራይብ በማድረግ የደወል ምልክታኑም እየተጫናችሁ አብሮነታችሁን እንድታሳዩን እንጋብዛችኋለን። ቸር ጊዜ ይሁንላችሁ። Amen sport.